የሁለቱ ዋልታዎች ማህተም። ዛሬ የምንገባበት ሚስጥር በሰው ልጅ ስልጣኔና በኢትዮጵያ ጥበብ ታሪክ ውስጥ እጅግ ረቂቅ ስለሆኑት ሁለት ተምሳሌቶች ነው፣ አንበሳውና ንስሩ። እነዚህ ሁለት ፍጥረታት ለምን በሀገራችን የትንሣኤ ግርማ ሆኑ? ለምንስ በታላላቅ ምሁራን ዘንድ እንደ ፓወር ኦፍ ቪዥን ተምሳሌት ተወሰዱ? ይህ ትንታኔ ስለ አውሬ ሳይሆን ስለ ሰው ልጅ ውስጥ ማንነትና ስለ ሀገራዊ ስነ ልቦና ሽግግር ነው። አንበሳው የምድርን ኃይል ስትራክቸራል ፓወር ሲወክር፣ ንስሩ ደግሞ የሰማይን ራዕይ ስትራክቸራል ቪዥን ይወክላል። ዛሬ የእነዚህን ሁለት ኃይሎች ውህደት በጥልቀት እንመረምራለን። የሚለቀቁ ቪዲዮዎች ኖቲፊኬሽን ወይም የማሳወቂያ መልእክት እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። የአንበሳው ሚስጥር በጉልበቱ ላይ ብቻ አይደለም፣ በግርማው ላይ። አንበሳ ሲያገሳ ምድር ትንቀጠቀጣለች፣ ዝም ሲል ግን ፍርሃት ይነግሳል። ይህ ግርማ የኢትዮጵያ መንፈሳዊ መታወቂያ ነው። ኢትዮጵያዊ ግርማ ማለት ትዕቢት ሳይሆን መለኮታዊ መረጋጋት ነው። የንጉሡ ቀዳማዊ ኃይለ ሥላሴ ግርማ በዓለም መድረክ ላይ ሲታይ ገና ንግግር ሳይጀምሩ ዓለም በአክብሮት እንድትቆም የሚያደርገው የአንበሳዊ መገኘት ነው። ይህ ግርማ የጠፋው ኢትዮጵያ ከአንበሳው መንፈስ ስትለይ ነው። ትንሣኤውም የሚጀምረው ያንን ግርማዊ መረጋጋት ስታገኝ ነው። በኢምፔሪያል ኢግል ወይም የምዕራባውያን ንስር። የምዕራባውያንና የኢትዮጵያውያን የንስር የውክልና እምነት እሳቤ ልዩነት አላቸው። እንደ ምዕራባውያኑ የንስር ውክልና የአሜሪካን ንስር፣ የሮማውያንና ጀርመን ያሉ ሀገራት ንስርን የጥፍር፣ የጦርነት፣ የኃይልና የዓለም አቀፍ የበላይነት ወይም ዶሚናንስ ምልክት አድርገው ይቀበሉታል። በእነሱ የውክልና ባህሪ አዳኝ፣ ነጣቂና ከላይ ሆኖ የሚቆጣጠር ኃይልን ይወክላል። ለዚህ ነው በአብዛኛው በባንዲራቸውና በእምነት ቦታዎቻቸው የሚጠቀሙት። በስፒሪቹዋል ኢግል የሚባለውና ኢትዮጵያዊው ንስር። በኢትዮጵያውያን የውክልና ሚስጥር ንስር የቅዱስ ዮሐንስ ወንጌላዊ ምልክት ነው። የዚህ ንስር ባህሪ ልክ እንደ ኢትዮጵያውያን ባህሪ በመሆኑ ምክንያት አዳኝ ሳይሆን አይነ ርዕይ ወይም ቪዥነሪ ነው። ንስር ፀሐይን በአትኩሮት የማየት ብቃት፣ ፈጣሪን አትኩሮ የመመልከት፣ ወደ ሰማያዊ ሚስጥር የመውጣት መንፈሳዊ ኃይል ነው። እነዚህ ሁለት ንስሮች ታዲያ ለታላቁ ፍልሚያ ወጥተዋል። ዓለምን በኃይል የሚገዛው የምዕራቡ ንስርና ሚስጥርን የሚገዛው ንስር ይፋለማሉ። አንዱ በቁሳቁስ ወይንም ማቴሪያሊዝም ከፍ ይላል፣ አንዱ በመንፈስ ወይም ስፒሪቹዋሊቲ ይገሰግሳል። የኢትዮጵያ ትንሣኤ የሚመጣው ምድራዊ አንበሳ ኢትዮጵያ ከሰማያዊ ንስር መንፈሳዊነት ጋር ሲዋሃድና የውጭውን አዳኝ ንስር በግርማው ሲያሸንፍ ነው። ንስር የኢትዮጵያውያን ነቢያዊ እይታ ነው። የወደፊት የሚመጣውን ቀድሞ የማየት ከምድራዊ ጭቃ ወጥቶ የሰማያዊ ምስጢር የመመልከት ምልክት ነው። አንበሳው ምድርን ሲገዛ፣ ንስሩ ደግሞ ሰማይን ይቀጠቅጣል ወይንም ይቆጣጠራል። የኢትዮጵያው አንበሳና የኢትዮጵያው ንስር አሁን በዚህ ሰዓት ፍልሚያ እያደረጉ ነው። ይህ ፍልሚያ የጥፋት ሳይሆን የውህደት ፍልሚያ ነው። በማናየው መልኩ አንበሳውና ንስሩ ሲፋለሙ ይታያል። አንበሳው ምድራዊ ሉዓላዊነትን ሲወክል፣ ንስሩ ደግሞ መንፈሳዊ ልዕልናን ይወክላል። ኢትዮጵያ ውስጥ እነዚህ ሁለት ኃይሎች ሲጣሉ ትርምስ ይሆናል። አንበሳው ወይም ስጋዊ ጥንካሬ ብቻውን ሲቆም ንጥቂያ ይሆናል። ንስሩ ወይም መንፈሳዊነት ብቻውን ሲቆም ደግሞ ተግባር የሌለው ኃይል ይሆናል። ለኢትዮጵያውያን ትልቁ ኃይል የእነዚህ ኃይላት ውህደት ወይንም ተዋህዶ ነው። እውነተኛው የኢትዮጵያ ትንሣኤ የሚመጣው እንደ አንበሳ የሚራመድና እንደ ንስር የሚያይ ትውልድ ሲፈጠር ነው። የአንበሳው ግርማና የንስሩ ራዕይ ሲዋሃዱ የኢትዮጵያ የማይበገር ኃይል ትሆናለች። ይህ የአንበሳና ንስር ሚስጥር የኢትዮጵያ ትንሣኤ ማህተም ነው። ሰላም።